ማስኩሊኒቲሽን አወጣው የሆነ ማስኩሊን ሆንሽ የሆነ ወንድ ሆንሽ ወርትለኝ እንዴ ታበቃ አደገ ደግሞ እየተበላ ነው እንዴ እየተበላ ነው ለምን እዚህ ማዝናን ነው እዚህ ጭንቅላታችንን ንጹህ ነገር በማሰብ ብንጀምር ምን ይመስላል? እሺ አላው እየተበላ ነው ስትይኝ ሌላ ነገር መስሎኝ ነው ሌላ ሰው እንዴት ይበላል ብዬ አፈር ልብላልስ ለምን ሰውን ጠላትን ለምን ልብላልስ አይ አይ ብዙ ነገር እያማረ ይመስልሽ ከኢትዮጵያ መውጣት አማረኝ ሁለተኛው ነገር ደግሞ እራት መብላት አማረኝ ቱና ወይ ቱና ጥብስ ስራ ቱና ግን ሲሸተኝ ነገር ትዝ በጣም መጥፎ ኤክስፒሪየንስ ነበረ ማለት ነው። በጣም መታወቂያን ሳልይዝ ወጥቼ አውቃለሁ። ባለጌ ነው እራስሽ ነሽ። እኔ ምንም አላደረኩም። እራስሽ እኔ ምን አልኩኝ ታዲያ? ትዝ አይለኝም እኮ ማይሆን ኤክስፒሪየንስ ነው ያለ ማይሆን ሬስቶራንት ሄደ ኤክስፒሪየንስ እና ተደወለልኝና ምን ሆነ ነው መታወቂያ እኛ ጋር ነው ነው ሴት ገና ነው ሲከፈት በሩን ከፍቼ ፔች ቫልዩ ነው ምናምን የሚሉት ነገር አለ። ፔች ምናምን እኮ ነገሩ ይሄ ሊትመስ ፔፐር የሚቀይረው ነው። ከሰማያዊ ወደ ቀይ የሚቀይርን ነገር ይዞ መዞር ግን አይከብድ። አይ ያው እንግዲህ ምን ይደረግ ምንም ማድረግ አይቻልም። ከዛም በኋላ አመባድ ቢች ምናምን እና ታሲድ ይዘሽ እየዞርሽ እንዴት ባድ ቢች አትሆኝ? አሲድ እና ቤዝ ነው። እኔ የማውቀው ይሄ ፔች ቫልዩ ተዛብቶ ሊትመስ ፔፐር ምናምን የሚቀይረው አሲድ እና ቤዝ ነው። ሁለት ጸረ ነገር ይዛ እንዴት ታዲያ እዚህ ቲክቶክ ላይ ወይ ደግሞ እንትን ኢንስታግራም ላይ ተገባና አመባድ ቢች አይ ፔይ ማይ ኦን ቢልስ እና ታዲያ ማን ሊከፍልልሽ ነው? እኔና ታሲድ ይዘሽ ነው ብትደፊብኝስ? በእውነት እንዴ? እሺ ነፍስ አይማርም አለው ጠፋዋ። ሰሞኑን 2 ቀን ቢዚ ነበርኩ። ላን ደግሞ አድቬንቸር ነው የሞከርኩት። ሪል ላይፍ አድቬንቸር የሆነች ልጅ እዚህ ላይቭ ላይ ገብታ ራሷን ለማጥፋት ሲቹዌሽን ነው እንደ ጋንግስተር አድራሻውን አፈላልግ። አሁን ዛሬ ምን እየሆንክ ነው ሲባል አድራሻውን አፈላልግ ሄድኩኝ አገኘሁ። ሁሌ ሶሻል ሚዲያ ላይ ድራማ የሚፈጠረው በምንድን ነው? አይ ግን ሪል ላይክ እንዴት ነው? ድራማ አይደለም ሴንድ ከዛን ጀስት ስክሪንሻት ቴሌግራም ፕሮፋይል ጭንቅላትሽን ነው የምወድልሽ ስለምትረጂ። ቤቶች ግን ራሳችሁን በጣም ምትሉ አይ ራሷን ለማጥፋት ላይ ገብታ በፊልተር ነገር አቤት መድኃኒዓለም ነው። ይሄን ማለት የለብኝም። ልጅቷ እያየሽ ከሆነ ስፔሻሊ ኤኒዌይስ ቴክስት ለምንድን ማትመልሺው? በጣም ነው ያናደድሽኝ። አም ወሪድ እና ቴክስት እያደረኩ ተገባ ቁጥር ቴክስት ማትመልሺው አናደድሽኝ አትበል። አንቺን አይደለም ያልኩሽ እኔ ወደ አንቺ መለሳለሁ። አንቺ እግዚአብሔርን አዲስ አበባ ብትሆኚ ገርፍሽ ነበረ። አንቺን አይደለም ግን አንድ ሰው እኔ የሚገርመኝ አሁን ትናንትና ነው አለች
እንዴ ልበልሽ፣ እኔ ላይፌ ሪስክ አድርጌ ነው የመጣሁት፣ ተጨንቄ ነው የመጣሁት። ከቤትሽ ነው ያነሳሁሽ፣ ቤትሽ ነው ያደረስኩሽ። ምንም ቢሆን አጽናንቼሻለሁ። እንዴት ሆንሽ? ምን ላይ ደረሽ? እንተባበሪ ስትባይ ለምንድን ማትመልሺው? አንቺ የሆነ ችግሮች ከሆንሽ እኮ መመለስ አለብሽ እኮ፣ ሰው ሊረዳሽ እኮ